ማለትና መለኮት ማለት አንድ ሊሆን አይችልም። ለምን? ቁጥር 9 ላይ እዛው ላይ ቆላስይስ 2:9 ላይ ቁጥር 10 ላይ ምን ይላል? የአለቅነት የስልጣናት የጌትነት ራስ በሆነው በእርሱ ማለትም በክርስቶስ ተሞልታችኋልና አለ። የሚሞላው ማን ነው? አማኙ ነው። ማን ነው ሞዩ? አምላክ ነው የሚሞላው። የመለኮትን ሙላት በክርስቶስ በኩል ይሞላል ራሱ። ቆላስይስ 1:19 ላይ የሚናገረው እግዚአብሔር ሙላቱ ሁሉ በእርሱ በኩል እንዲኖር አድርጓልና አለ። በክርስቶስ ኢየሱስ የእግዚአብሔር ሙላት የእግዚአብሔር ጸጋ ለቤተ ክርስቲያን ተገልጦ ይኖራል ነው ራሱ። የመለኮት ሙላት በሰውነት ይኖራል ነው የሚለው። ተገልጦም የሚለውም የለም ራሱ እንግሊዝኛው ላይ ራሱ ድዌል ነው የሚለው ራሱ ይኖራል ነው የሚለው ራሱ። በምን? በአካል ነው የሚለው። ባርሊ ነው የሚለው። ባርሊ ማለት ቦዲ ማለት ነው፣ አካል። ግሪከኛው ሶማ ነው የሚለው። መለኮት የሚባለው ነገር የዲቪኒቲው የዲቪኒቲ ፉልነሱ የእሱ ጸጋው ማለት ነው በቤተክርስቲያን ተገልጦ ይኖራል ነው ራሱ። ወይም ቤተክርስቲያን ላይ ይኖራል ነው የሚናገር። በክርስቶስ በኩል ማለት ነው፣ በአካሉ ነው። ከዛ የሚሞላው ማን ነው ስንል ለአለቅነት ለስልጣናት ለጌትነት ራስ በሆነው በእርሱ ተሞልታችኋልና አለ። መለኮት ይሞላል እንዴ ሰው? መለኮትን አለ የመለኮት ሙላት። ኤፌሶን ምዕራፍ 3 ቁጥር 19 ላይ የአምላክ ፍጹም ሙላት ትሞሉ ዘንድ ይላል። እስቲ አንድ ሰው ያንብብልኝ። ኤፌሶን ምዕራፍ 3 ቁጥር 19 ላይ ኤፌሶን ምዕራፍ 3 እሺ ቆይ ተለ ኤፌሶን እሺ ምዕራፍ 3 ቁጥር 19 እሺ ከቅዱሳን ሁሉ ጋር እሺ ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ተሞሉ ዘንድ ይላል። ፍጹም ሙላት እግዚአብሔር የሚለው አምላክ ነው፣ ቴዎስ ነው። የቴዎስን ሙላት ትሞሉ ዘንድ አለ። ስለዚህ ይህን ይመስላል። ራይነር መልካሙ። ኦኬ እዚህ ጋር የኔ ሀሳብ ምን መሰለህ? አንደኛ ቆላስይስ ምዕራፍ 1 ላይ ደግሞ እግዚአብሔር ሙላት ሁሉ በእርሱ እንዲኖር ነው የሚለው። ሙላት ሁሉ በእርሱ እንዲኖር በእርሱም በኩል ሲል እዚህ ጋር እንደ ፐርሰን እየጠቀሰ ያለው ኢየሱስን ነው፣ በእርሱ እያለ የሚጠቅሰው ማለት ነው። ስለዚህ ኢንስትሩመንት ነው ኢየሱስ። ሙላቱ ጸጋውን ነው የሚያሳየው። ጸጋው እኛ የምንሞላው ለአለቅነት ለስልጣናት ራስ በሆነው በእርሱ ተሞልታችኋል ይላል ቆላስይስ 2:10 ላይ። የተሞላ ነው እኛ ነን። ጸጋውን ይረብሻል፣ ችግር የለውም። ጸጋውን፣ ረድኤቱን፣ በረከቱን የመሳሰሉት የአምላክ ሙላት የሚባሉት ሰዎች ሊሞሉት የሚችሉትን ነገሮች እነዚህ ናቸው። ራሱ እነሱ ነገሮች ነው የሚያመለክተው። ምዕራፍ 2 ላይ ካለው ጋር ተመሳሳይ ሀሳብ የለውም ብለህ ታስባለህ? ለምሳሌ ተመሳሳይ መለኮት ሙላት የሚለው እኮ አለው። ስለዚህ በእርሱ የሚለው ቤተክርስቲያንም ሳይሆን ኢየሱስን ሊያመለክት አይችልም ወይ? በእርሱ በኩል ነው። ለምሳሌ እኔ ገንዘብ ያስቀመጥኩት በእርሱ በኩል ነው ብዬ ብል ለማን እንዳስቀመጥኩኝ ተጨማሪ ማብራሪያ በኋላ ላይ ነው የማገኘው። ራሱ ሙላቱ ሁሉ በእርሱ እንዲኖር አለ አይደለ? በእርሱ በኩል እንዲኖር በእርሱ ዲያ ነው የሚለው። ዲያ ማለት በእርሱ ማለት ኢንስትሩመንት ነው። የሚያስፈልግ ነገር ሁሉ በኢብራሂም አኑሬ ያለው ብዬ ብናገር በኢብራሂም በኩል ማኑሬን ነው ለአንተ እየነገርኩ ያለሁት። ገብቷል? አሁን ኮርስ መውሰድ እፈልጋለሁ ብለህ ብትለኝ በኢብራሂም በኩል አስቀምጥልሃለሁ ሊንኩን ብዬ ብናገር ያስቀመጥኩት ለአንተ ነው። በማ በኩል በኢብራሂም በኩል ነው ያስቀመጥኩት ማለት ነው። ለማን ነው ሲባል አድሬስ የሚያደርገው ለአካሉ ነው ማለት ነው። አካሉ ደግሞ ቤተክርስቲያን ናት። እዛው ላይ ለአለቅነት ለስልጣናት ለጌትነት ራስ በሆነው በእርሱ ተሞልታችኋልና አለ። የተሞላ ነው አማኞች ናቸው የተሞሉት። በማ ሲባል በክርስቶስ ማለት ነው። የአለቅነት የስልጣናት የጌትነት ራስ ማን ነው? ኢየሱስ ነው። በእርሱ ተሞልታችኋልና አለ። የመለኮት ሙላት በእርሱ በአካል እንዲኖር ይላል ራሱ። በእርሱ የሚለው ክርስቶስን ነው። ከዛ አካል የሚለው ደግሞ ቤተክርስቲያንን ነው። ከዛ አንጻር ነው ማየት የምትችለው። ኦኬ እቶኛ ሀሳብ ገብቶኛል። ልክ ነው ማለት ነው። እንዲህ አላሰብኩም ነበር ከዚህ በፊት። ልክ ይመስለኛል። አብሽር። ኦኬ ታዲያ አሁን እዚህ ጋር ኢየሱስ ላይክ አዶኒ ነው ብለናል፣ ወይም ደግሞ ሁሉን ቻይ ነው ልንል አንችልም። እግዚአብሔር ግን ከሁሉም በላይ ደግሞ ስልጣን ሰጥቶታል። ምክንያቱም በሁሉም ነገር ላይ ሾሟል። ስለዚህ ኢየሱስ በዚህ መሰረት ጌታ ነው ትላላችሁ እናንተ በስለፍና ማለት ነው? አንልም። ምክንያቱም ቁርአን አላጸደቀልንም።
ቁርአን ያጸደቀኛ እኛ እንደ እምነት የምንቀበለው በባይብል ላይ አንብበን የሆነ ነገር እንደዚህ ነው አንልም። በራሱ እኛ ሙስሊሞች ነን። ሙስሊሙ ስለ ኢሳ ማንነትና ምንነት አምላካችን አላህ በቁርአን ላይ ያጸደቀልን ነገር ነው አጽድቀን የምንሄደው ማለት ነው እንጂ ግን እንደዚህ ቴዎሎጂካሊ አሁን ዲስከሽን ስናደርግ ምንም እኛን የማይነካ ነገር አለ። አሁን ለምሳሌ ልጅ ሲባል ኢየሱስ የአምላክ ልጅ ነው ሲባል ልጅ የሚለውን ነገር ባይብል ያስቀመጠበት ከኛ ጋር ምንም ችግር የለበትም። ግን በኋላ ላይ ቴዎሎጂካሊ እነሱ ኦንቶሎጂካሊ ሲወስዱት ችግር ስላለው ያንን አንቀበልም። ራሱ ለምሳሌ ሉቃስ 3:38 ላይ አዳም የአምላክ ልጅ ተብሏል። ለምን? ያለ ወንድና ያለ ሴት ከአፈር ነው የፈጠረው። ምንጩ ጄኔሬተሩ ኦሪጂኔተሩ ማን ነው? አምላክ ነው። ሉቃስ ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል አለ። የልዑል ኃይልም ይጸልሻል አለ። መንፈስ ቅዱስ ለምንድን ነው የሚመጣው ስትል ማቴዎስ ወንጌል 1:20 ላይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አለ። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልሻል አለ። ስለዚህ አለ ዜርፎር ዲ ግሪከኛው ዲ ምክንያቱ ስለዚህ ከአንቺ የሚሆነው ጌኖማይ ከአንቺ የሚሆነው የአምላክ ልጅ ይባላል። ከድንግል ማርያም የሆነው ነገር ምንድን ነው ሲባል ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ጽንስ አባት የለውም፣ ወንድ የለውም። ራሱ ገብቷል። በመለኮታዊ ተአምር በመንፈስ ቅዱስ አሰራር የተፈጠረ ነገር ነው። ያ የተፈጠረው ነገር አባት ስለሌለው ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል ብሎ አስቀምጦታል ማለት ነው። ከዛ አንጻር ኢየሱስ የአምላክ ልጅ የተባለበት ልክ ዘፍጥረት ላይ ያሉ መላእክቶች ኢዮብ 38:7 ላይ የእግዚአብሔር ልጆች ተብለዋል። ምን ማለት ነው ብለን ስንል ያለ እናት ያለ አባት የፈጠራቸው ናቸው ማለት ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ ማለት ነው። የሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳም የአምላክ ልጅ ተብለዋል። ምን ማለት ነው ሲባል ያለ እናት ያለ አባት የፈጠረው ማለት እንጂ ኦንቶሎጂካል አይደለም። ራሱ ባህሪያዊ አይደለም። ራሱ አምላክ ጾታ የለውም። ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ይላል። መንፈስ ደግሞ ረቂቅና ምጡቅ ነው። ጾታ የለውም። ወንድም ሴትም አይደለም። እንዴት አድርገው ነው ልጅ የሚኖረው ብለን ስንል ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ፣ እርሱ ደግሞ ልጅ ይሆነኛል። ዛሬ የምትለው አሰርተን ፖይንት ታይምን ነው የምታመለክተው። ሉቃስ 2:11 ላይ ያለውን ነው የሚያመለክተው። ስለዚህ ዛሬ ወለድኩ ሲል አንደኛ በታይም ውስጥ ነው የተወለደው። ወለድኩ ሲል ደግሞ ፈጠርኩ ማለት ነው። ጾታ የለውማ ፈጣሪ። እንዴት ነው የሚወለደው? ኦንቶሎጂካሊ ሊሆን አይችልም። ታዲያ ምንድን ነው ሲባል አናሎጂካል ነው። ለምን? መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ተራራ ይወለዳል እንዴ ብለን ስንል አይ አሞጽ 4:11 ላይ የሚናገረው ተራሮችን የሰራ ነው የሚለው። ተራራ የተሰራ ነገር ከሆነ ተራሮች ሳይወለዱ ማለት ተራሮች ሳይፈጠሩ ሳይሰሩ ማለት ከሆነ ድንግል ማርያም ማህፀን ውስጥ የተፈጠረው ፍጡርም ወለድኩ የሚለው ነገር ፈጠርኩ በሚል የሚመጣ ነው። አይ አይደለም፣ ኖ ወይ ተሳስተሃል። መውለድ ማለት መፈጠር ሳይሆን ኦንቶሎጂካሊ የአብራክ ክፋይ ማለት ነው። ልክ የኔ ልጅ ከኔ እንደሚወጣው የአብራክ ክፋይ እንደሆነ ሁሉ ኦንቶሎጂካል ነው ሲሉ በ325 የነበረ የኒቅያ ጉባኤ አምላክ አምላክን ወለደ የሚለው ትምህርት ሲመጣ ቁርአን መጣና ለም የሊድ ወለም ይውለድ አለን። አልወለደም አልተወለደም ማለት ነው። ሱረቱል ኢኽላስ ምዕራፍ 112 ቁጥር 3 ላይ ማለት ነው። ከዛ ቀጥሎ ደግሞ ሱረቱል ኻፍ ምዕራፍ 18 ቁጥር 4 ላይ እነዚያ ልጅ ወልዷል ያሉትን ሊያስጠነቅቅ ይህን ቁርአን አውርደዋል። ቁርአን ከወረደበት ግብና ዓላማ መካከል እነዛ ልጅ ወልዷል ያሉትን ሊያስጠነቅቅበት ነው ራሱ። ከዛ አንጻር ነው የምንመለከተው። ስለዚህ ምንድነው ስለ ኢሳ ምንድነው ያላችሁ ምን ሲባል ኢየሱስ የአላህ ባሪያ መሆኑን እናምናለን። ባይብል ላይ ማለ ኢሳይያስ 42:1 ላይ ሱረቱ መርየም ምዕራፍ 19 ቁጥር 33 ላይ ባሪያ እንደሆነ ይናገራል። መሲ ነው ራሱ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ይናገራል። በባይብልም ሐዋርያት ሥራ 5:45 ላይ ይናገራል። ኢየሱስ እርሱ ክርስቶስ እንደሆነ ታምኑ ዘንድ ይላል። ስለዚህ ኢየሱስ እርሱ ክርስቶስ እንደሆነ ያስተምሩ ነበር ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 32 ላይም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይላል። መሲ እንደሆነ እናምናለን። እንደ መጽሐፋችንም እንደ መጽሐፍ እንትን ማለት ነው። ነብይ ነው ይላል። ማርቆስ 6:4 ላይ ነብይ በገዛ ሀገሩ በገዛ ቤቱ አይከበርምና ይላል። ነብይ ነው። ከዛ ደግሞ መልእክተኛ ነው ይላል። ሱረቱ አሊ ኢምራን 3:49 ላይ መልእክተኛ መሆኑን ደግሞ በባይብል ውስጥ ዮሐንስ ወንጌል 17:3 ላይ ይናገራል። ዮሐንስ ወንጌል 12:49 ላይ ይናገራል። ዮሐንስ 8:26 ላይ ይናገራል። ዮሐንስ ወንጌል 14:10 ላይ ይናገራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ወደ 20 ጥቅስ መጥቀስ ይቻላል ኢየሱስ መልእክተኛ ስለመሆኑ። ትንቢተ ሚልክያስ ምዕራፍ 3 ቁጥር ላይ ይናገራል። የቃል ኪዳን መልእክተኛ ይለዋል። መልእክተኛ ብሎ ይናገራል። ረሱል ነው እሱ ራሱ። በድንግልና ተጸንሶ በድንግልና ተወልዷል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 46 ላይ ማየት ትችላለህ። ሱረቱ መርየም ምዕራፍ 19 ቁጥር 18 ማየት ትችላለህ። በባይብልም ማቴዎስ ወንጌል 1:18 እስከ 20 ድረስ፣ ሉቃስ ወንጌል 1:32 የመሳሰሉ በድንግልና እንደተጸነሰ ይናገራል።
የጋራ ኮመን የሆነ ግራውንድ መነጋገር ይቻላል ማለት ነው፣ በእንደዚህ አይነት መልኩ ማለት ነው። እና ቁርአን ኢሳ ኢብኑ መርየም ዓለይሂ ሰላም ምን አይነት ወስፍ አለው፣ ምን አይነት ማንነትና ምንነት አለው ብሎ በወሰፈበት ወስፍ ወስፈን ይሄ ነው ማንነቱ ብለን እናምናለን ማለት ነው። እንድናምን የሚጠየቅብን ያንን ብቻ ነው። ይሄን ይመስላል።